ምንሳ ይገባል የሚያደርጉ ነገር የለም። ትንሽ ያሁን 3-4 ቀን ቀሮ ነገር የሰማሁትና ይህን ማድረጋችሁ ጥሩ ነው። ጥሩ ሆኖ ግን ቀደም ብሎ እንነጋገርበት ያው ብዙ ዝግጅት ማድረግ እንችል ነበር። አሁን በባዶ አዳራሽ ተሰብስባችሁ ምክንያት ተሰብስባችሁ በደረቁ ስለተቀመጣችሁ እንግዲህ ቅርታ ጠይቃላችሁ። በተረፈ ማለት ለማስተላለፍ ምንም የምናገረው ነገር የለኝም። እግዚአብሔር ደስ ብሎታል፣ እኔም ደስ ብሎኛል። እግዚአብሔር ደስታችሁ ፍጹም ያደርግልን። በተረፈ አሁን ባለ 2 ቤት ሆኜ ነው መላው ጠፋውና እዚህ ደረቅ አዳራሽ ብቻ የተሰበሰብነው። ነገ እንደዚሁ እንዲያለን ደብረ ብርሃን ብንወጣ ሙሉ ነው ተደግሷል። በደንብ አድርገውን ባለቤት ትናንትና ወጣለች ሙሉ ደግሳ ነው የመጣችውና 2 ጋር ለመደገስ ደግሞ ከከበደን መጀመሪያ ላይ የታሰበው ክረምት ታስበው የነበረው እዚሁ አዲስ አበባ ላይ መደገስ የታሰበው አዲስ አበባ ብዙ መደገሻ ቦታ አለ፣ ብዙ ወንድሞች አሉ፣ ብዙ ልጆች አሉ። የፊት ለፊትም የተቀመጠው መምህር ሆኖ ካለ እሱ ጋር ለማድረግ አስቤ ነበር። በተለያዩ ቦታ እዚሁ ደገሳል ተብሎ ነበር። ደብረ ብርሃን ደግሞ እንደገና ከገጠር እስከ ከተማ መቼ ነው የሚመጡት እየተባለ ዙሪያውን ወንድሞችንም ባለቤትንም ምንድን ነው የምናገዘው ምን እያሉ እንደገና እንዲደገስ ተደረገ። እዛ አይ እንግዲህ በትያ ድግስ የለም በግዛ እንግዲህ እንደዛ አክብራችሁ እንደተሰበሰባችሁ ደግሞ እዛ ቤት የመታችሁ ሰዎች እንድንቀምስ ነው ነገር ለማሳሰብ ነው። በተረፈ እግዚአብሔር ይስጥልኝ። አባታችን ወንጌሉን አስተምረዋል። ትምህርት ቤት ድማል ሲባል ደግሞ አይደለም ምናልባት አብሬ ፕሮግራም መሪ ሆነ ይችላል። ትምህርቱን እርስ በርሳችን የተማማር ነው። እኔም ከማንም በልጬ ትምህርት አላስተማርኩም። ቤተክርስቲያን ሰብስበን አለች አንድ ቦታ ላይ 92 ዓመተ ምህረት አንጎላ ኪዳነ ምህረት የተሰበሰበ የተገናኘ አብዛኞቻቸው መጀመሪያ ቀኛውንም ጽሁፉንም ያቀረበው በርጌታ መንግስቱ ከትምህርት ቤት እጁ ይዤ የወጣው ህፃን ነገራ ከትምህርት ቤት ይዤ የወጣው ነው 92 ዓመተ ምህረት የወጣ ልጅ ነው። ከዛ ጀምሮ ግን እርስ በርሳችን ነው ትምህርት የተማማር ነው። እኔ ማከለ ከመጣነው መሪ ሆናለሁ የበዚህ ሁኔታ እንዳለን ትምህርቱ 100 ተማሪ ቢኖር ነገር 5 ማይሆን ይመርጥ አይደለም ወይ 5 እንደው ይዛ 10 ይሆኑ ሌላው እርስ በርሳችን ነው የምንማረው። ፕሮግራሙን እመራለሁ ማለት ነው። ቤተሰብ ስለተሰበሰበች ፕሮግራሙን እየመራው እዚህ ደርሰናል። አልተለያየንም። አሁን ደግሞ የተለያየ ነው የተራራቅ ነው ደግሞ ተቀራርበን እንድንወያይ እግዚአብሔር እንድናመሰግን ያደረጋችሁ ወንድሞቼ እግዚአብሔር ያክብራችሁ። እግዚአብሔር የተነሳሳውን ሰብስባችሁ እዚህ እንድንገኝ አድርጋችኋል። ብዙ ነው የሰማሁት። በአብዛኞቹ ግን በርቀትም ባለመመቸትም የቀሩ አሉ። ለሁሉም ተዋውቀን አብረን ኖረን እንደገና ደግሞ ተነሳሳ እንሰራለን። አሁን ደግሞ ዛሬ የመታወቂያ ፕሮግራም ስላዘጋጃችሁ እግዚአብሔር ያክብራችሁ እላለሁ። እኔንም ያክብራችሁ በጣም እግዚአብሔር ያክብራችሁ። በተረፈ የትምህርት ቤቱ ሁኔታ ግን የእኔ ብቻ አይደለም የሁላችንም ነው። ቤተክርስቲያን ስለሰበሰበችን ፕሮግራም እንድመራ ተደርጌያለሁ። ትምህርቱን ግን እርስ በርሳችን ናቸው ተማምረናል። እኔ ያደረኩት ነገር ምንም የለም። ምናልባት ከቅዱስ ያሬድ አሁን ወደ ለዛሬም ለነገም ህይወታችን አሁን ቅዱስ ያሬድ ይላል ወአንተሰ ቅድመ አመክር ርእሰከ ወአንተሰ ቅድመ አመክር ርእሰከ ጾም ወተቀነይ ለእግዚአብሔር ሰብእ ወስግድ ሌሁ አፍቅሮተ ነግድ እምሲሳይከ አንኪ ወአስገብርሁ ወፍታህ ለእጓለ እማውታ ዝኬ ሰናይ ለከ ቅዱስ ያሬድ እንዲህ እያለ ትልቅ ምክር ነው። እንግዲህ ወንድሞቼ አብረን ኖረናል። አብረን የኖርንበትና ደግሞ ዛሬ ጨኩበት ደግሞ ከጊዜ በኋላ እንግዲህ ደካማ ሆኜ አባቶቻችን 40 ሰዓት ያስተምራሉ። ዛሬ እንደምታወት ሆኗል። እንግዲህ ይህ እግዚአብሔር ስራ ነው። አያመኝም አይፈልጠኝም። ያውትን ጾታን የከለከለ ደግሞ እግዚአብሔር ደግሞ ሰበጋ ድረስ ጨክ ያለው እግዚአብሔር ይመስገን። ስለዚህ ወአንተሰ ቅድመ አመክር ርእሰከ ሁሉም አስቀድመህ አንተ ራስህን መርምር በሚለው ቅዱስ ያሬድ አንተ አስቀድመህ ራስህን ነው። ከዛ በኋላ ጹም ጸልይ። መጀመሪያ ራስህን ከእግዚአብሔር አገናኝቶ ነው መጸለይ ያለበት። ወአንተሰ ቅድመ አመክር ርእሰከ ከዚህ በኋላ ጹም ወጸልይ። ከመጸለዩ ከመጾም በኋላ ደግሞ ወስግድ አፍቅሮተ ነግድ እንግዲህ መቀበልን ጨምርበታል። አሁን መጀመሪያ አንድ ሰው ንስሐ ተገባ በራሱ ከእግዚአብሔር ካገናኘ በኋላ ይጾማል፣ ይጸለያል። ካለው ደት አለው እንግዲህ ይቀበላል። ያተቀበሉ ይተሳትራል፣ ካለው ያበላል፣ ያጠጣል ማለት ነው። ቅዱስ ያሬድ ሁሉን አጠቃሎ ወንዝ ላይ በዚህ ቃል ሁሉንም በዚህ ምድር ላይ የሚሰራው በጎ ነገር ሁሉ በዚህ ቃል አስቀምጧል። ወአንተሰ ቅድመ አመክር ርእሰከ ጾም ወጸልይ ለእግዚአብሔር ሰብእ እየጾም ይጸልይ እግዚአብሔርን አመስግነው። ወስግድ ሌሁ አፍቅሮተ ነግድ እንግዲህ መቀበልን ጨምርበት።
ከዛ ላይ ይህን ታረገ በኋላ ምና ወፍታ ለጓለ ማታ እናት አባት የሞቱበትንም ረዳት የለውም ሁሉ ፈረድለት፣ ፍርድን ሁሉ አስተምራለሁ ሲያል ለተቸገረው ሁሉ በጎ ነገር ያደርግለት፣ እንዳይወድቅ ሌላ ነገር እንዳይመጣበት እሱን ደግፈው ይላል። ከዛ ወዲያ መጨረሻው ላይ ይህን ሁሉ ታረግ በኋላ ምንድን ነው ዝኬ ሰናይ ለከ ነው። ይህ ሁሉ ተደረገ። ሰናይ ለከ ማለት የመንግስት ሰማያት በር ክፍት ነው ማለት ነው። የመንግስት ሰማያት መግቢያው ከዚህ ውጭ አይደለም፣ በዚህ ነው መግቢያው ብሎ ቅዱስ ያሬድን በዚያ ማውኛ መሰጠን ይነግረናልና በዚህ ዙሪያ ላይ እንግዲህ በጩኸትም አብረን የተማመር ኖራል። ዛሬ ደግሞ ያንን እንግዲህ ደካማ ሆኜ ማስተማሩ ደክሞኝ ደግሞ ትምህርት ቤት ልግባ ብዬ ስራም ለመሳታችን ሰነፍ ነኝ። ስራ ሰርቼ ነበር። አረቢያቱ ይሻለኛል፣ ትምህርት መቻለሁ። ቅዱስ ቤተክርስቲያን ደግሞ ዛሬ ድሮ ርቄም ባለኝ በዚህ በሸዋ አካባቢ ቢሆን ኖሮ ውሻውንም አይተነዋል፣ መዞሩንም አይተነዋል እና በዛ መካከል ሆነ ግን ብዙ ትምህርት ተማምረናል። እግዚአብሔር ይመስገን። በዚህ በ5 ዓመት ደግሞ ቤተክርስቲያኗ ደግሞ ቁጭ አድርጋ ደግሞ ደወል አዘጋጅታ የመሳዶ አዘጋጅታ ተዘጋጅቶ ሄጄ ታጥቤ እየበላሁ እንድማር አድርጋኛለች። ለካ ቤተክርስቲያኑ እንደዚህ ያላላት የሚለው ነገር አይቻልም። መጨረሻ ላይ ይህ ፕሮግራም እስከታች ቦርዶ ደግሞ ስንት ሊቃውንት የፈለቀ ነበረ። ይህ እንግዲህ ድረኞቻቸው የሚያገኙ እንግዲህ ከኢትዮጵያ ከአራቱ ማዕዘን የሚመጡ ልጆች እንግዲህ ከአንድ ሀገረ ስብከት ወይ ሁለት ወደ አንድ ነበር የሚገባው። በዚህ መካከል ግን መኖሩ ራሱ ትልቅ ነገር ነው። አሁን ደግሞ በየዞናችን በየሀገረ ስብከቱ እየተመደበ ነው። ይህንን ተቋም ደግሞ እግዚአብሔር አምላክ ያስፋልን፣ በሁሉም በደጁ ደርሶ ደግሞ ሁላችን ልጆቻችን እንዲማሩ ያደርግልን። አብዛኛው እኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሯ በስነ ምግባር የተመሰረተ ነው። አብዛኛው በስነ ምግባር ላይ ትምህርቱ ትንጀምረው አይመሰጠርም እንጂ ሃይማኖት ላይ ነው የሚጀምረው። ወጣት ነገር ጠበቅትን ወደ ስነ ምግባር ነው የሚያደርገው። ህጋውም ሰውም ሁሉም ነገር ስነ ምግባር ነው። ወደ ሃይማኖቱ መጀመሪያ ያለበት ያኛው ነው። ግን አሁን ደግሞ ተጀምሯል፣ ይቀጥላል ወዲያ ማለት ነው። እግዚአብሔር አምላክ እንግዲህ ዛሬ ከስንት ዓመት ጀምሮ የተነሳሰቡን አጋይቶናል። በአንዱ መካከል 5-6 ከጀርባቸው አሉ። ይህን ነገር ያስተላልፋሉ። አሁን ተነሳሰቡ ሁሉ ይመጣል ማለት ነው። አንዱ አሁን ከሩቅ ሀገር የመጣን አንድ ወንድም ያለ መቱ ነው ያለው ይባው ነው ያለው። መጀመሪያው አንጎላ ኪዳነ ምሕረት ከተቀመጥነው ልጅ አንዱ ነበረ። እንደ ቀድሞ ተነመንግስቱ ጋር ቅድም ቅሬታ አቅርበው የነበረው ማታ ገብቶ እዛ አሁን ዘገንዘው ለፊት ሞባይል ዛሲ ሪጎ ዳንኤል በፊ ዳንኤል ገፈ በርገታ ዳንኤል ይባራ ከልባ ወር ነው የመጣው። ለዚህ ፕሮግራም ነው ለመጀመሪያ ሀገር የነበረው ነው ማተዋል። አሁን አልመጡም። አንዱ ጀርባ ደግሞ 5-6 አለና ብዙዎች አልመጡም፣ የተወሰኑ መጥተዋል። አሁን ግን ይመጣሉ ማለት ነው። ምክንያቱም አንዱ በአንዱ ጀርባ ስንት አለ? 5-6-10 አለ ማለት ነው። ስለዚህ እግዚአብሔር አምላክ ሁልጊዜ ያሰባስበን፣ ሁልጊዜ አንድ ያድርገን። አሁን ናችን ያጥራለን። ቅድም አሁን ጉባኤ ሁሉ በጣም የተነቃነቀ ነበር። የኛው ጓደኛ የምርቃን ፕሮግራማችን ከመጣ ጀምሮ ከተነገረ ጀምሮ በልብ ያጨወት ግን አይቋጭም አይሰጡም ያልኩ ነበረ። ያሰብኩት ተቀይቶ ያ ልጅ ቀይ ተሰጥቷል። በጣም ነው እኛ ጋር ደውሎ አመጡ አዲስ ጋር ተምሯል። ከየው ተምሯልና ራሱ ደብቆ ነው የሚኖረው። ዛሬ መድረክ ተሰጠው። በቃ ስለ ሰላም ስለ ኢትዮጵያ ሰላም ነው ያወራውና ብዙ ሰዎች ተደስተዋል፣ ብዙ ደግሞ አዝነዋል። ያዘኑ ምንድነው ሰላም መግቢያ ተቆሟል ብሎ ነው ያሰሩ። ሰላም ቤት ይግባ፣ ሰላም ተቸግሯል እያልን በቀው ያደረገውና ይሄ የተቸገረውን ሰላማችንን ቤተሰባችንን እንደ ጥላ ሆኖ አባታችን ቀጥረው ቅሬውን አነሱና ደግሞ ቁጥር እድገቱ ጥሩ ነው፣ ሁሉ ነገር መልካም ነው አብታ ያስተምሩ መልካም ነው፣ ሁሉ ነገር አድርገናል። ግን እኛ ጨልሞብን አስፋልታችን እያበራ የተቸገርነው አውርቅ እንድትነገረው አባታችን። ስለዚህ ሁላችንም እንዲበራልን ሁላችንም ስለ ሰላም ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን መጸለይ መስራት ይጠበቅብናልና ስለዚህ ሁላችንም ተሰብስበን 2-3 ሆን እንዳ ደግሞ ሌላው እየሰበሰብን እንድናስተምር አምላክ ቅዱስ ያደርጋል። እግዚአብሔር ይስጥልኝ። በቃኛ እስከ ድረስ መስራት ይችላል።